ስውሯ ማርያም የሚሆን 1 ደቂቃ ስጡኝና አንድ ታምር ልንገራችሁ በስውሯ ማርያም። ሼር ኮፒ ሊንክ አድርጉልኝ፣ ላልሰማ አሰሙልኝ፣ ያልዳነ ይዳንበት። ስውሯ ማርያም ለ16ቱም እዛ ነበርኩኝ ለ7 ቀን ያክል ጾሙ በገባ። እዛ በነበርኩበት ወቅት ህዝቡ ከመብዛቱ የተነሳ አይደለም የቂጣችን መቀመጫ የእግራችን መቆሚያ አልነበረም። አይደለም አዳራሽ የቤተክርስቲያኑ አዳራሽ ልናገኝ ድንኳን ልናገኝ ተከራይተን የምንቀመጥበት ቦታም አልነበረም። ክብር ለቀራንዮ ንጉስ፣ ክብር ለድንግል ማርያም። እማምላክ ታምሯ ስለበዛ ነው ሰው የበዛ። እሁድ ቀን ነው። እሁድ ቀን ቅዳሴ ያስቀድሰን ጸበል ልንጠመቅ ጸበሉ ቦታ ነን ያለነው። ሰልፍ የለም። ሰልፍ የሌለው ህዝቡ በጣም ከመብዛቱ የተነሳ መሰለፍ አይችልም። ህዝቡ አይሰማም፣ በጣም ብዙ ነው መረጨት ስለሆነ። እዛ በቆምንበት ወቅት ልንጠመቅ ልናወልቅ በቆምንበት ወቅት አንድ ተራ አስከባሪ አንድ ሴት ይዞ መጣ። አይኗ እንዲህ የተሸፈነ ነው። ይዟት መጣ፣ እየመራ ይዟት መጣ። እዚህ ጋር ጠብቂኝ፣ አጠገባችን ነው ያለው፣ እዚህ ጋር ጠብቂኝ። ሰው በጣም ብዙ ስለሆነ ሰው ትንሽ ጋፕ ሲል ትገቢያለሽ ብሎ ትቷት ሄደ። ከሆነ ደቂቃ በኋላ ሴትዮዋ መሬት ላይ ተንከባለለች። እያየናት መሬት ላይ ተንከባለለች። ምንድነው ብለን ተሰበሰብን። ምን ሆንሽ ስንላት አይኔ አየ፣ አይኔ እኮ አያይም፣ አይኔ ግን አየ። ጸበል ውስጥ ገና አልገባሁም፣ እኔ እኮ አይነ ስውር ነኝ። አይኔ አየ። እንዴት አይኔ ያያል? እዚህ ቦታ ማን እንዳመጣኝ አላቅም፣ የሆነ ሰው ነው ያመጣኝ። ጸበል ቦታ አስገባኝ ስለው ቆይ በጣም ብዙ ሰው አለ ተመልሼ አስገባሻለሁ ብሎኝ ነው አቁሙኝ ሄደው። አይኔ ግን አሁን አየ፣ አይኔ በራ ብላ በጣም አለቀሰች፣ ተንከባለለች፣ ጮኸች። ክብር ለቀራንዮ ንጉስ፣ ክብር ለድንግል ማርያም። ጸበል ውስጥ ገና አልገባችም እኮ። እኔ እኮ ልጆቼን ባዶ ቤት ንትቻቸው የመጣሁ ከገጠር ነው የመጣሁት። ልጆቼን ባዶ ቤት ንትቻቸው የመጣሁት እመቤቴ አይን ታበራለች ሲባል ሰምቼ የእሷን አይን ያበራች ስውሯ ማርያም የእኛንም አይነ ልቦናችንን ታብራለን። ስውሩን ሰንሰለት ትፍታለን ስውሯ ማርያም። ስንቶቻችንን በካንሰር በሽታ ተይዘን ወደ ጸበል ከመሄድ ይልቅ ወደ ሕክምና መሄድ መርጠን ህይወታችንን በከንቱ እምናሳልፈው። ስንቶቻችንን ወይ ከብራችን ወይ ከነፍሳችን ሳንሆን በከንቱ የምንቀረው። እንሂድ፣ ከኛ የሚጠበቀው ማመን ብቻ ነው። በካንሰር ተይዘን ብር አይደለም የሚያስፈልገን፣ እምነት ነው የሚያስፈልገን። ሰው አይደለም የሚያስፈልገን፣ እምነት ነው የሚያስፈልገን። እንመን፣ እንሂድ። ስውሯ ማርያም የቀራንዮ ንጉስ፣ የሚሳነው ነገር የለም። ክብር ለስውሯ ማርያም። ሼር ኮፒ ሊንክ አድርጉልኝ፣ ላልሰማ አሰሙልኝ። በተለይ ካንሰር ላይ የተያዙ ሰዎች ንገሯቸው፣ ስውሯ ማርያም መፍትሄ ያለ፣ ቁልፉ በሷ ነው። አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ።